የማህፀን አካባቢ የሽታ መቀየር፣ የማቃጠል ስሜት ወይም ተደጋጋሚ ኢንፌክሽን የሚያስቸግራቸው ብዙዎቹ ሴቶች ችግሩ የመጣው በንጽህና ጉድለት ምክንያት እንዳልሆነ ያውቃሉ? በአብዛኛው ሁኔታ እነዚህ ችግሮች የሚከሰቱት እኛ ሳናስተውላቸው በምናደርጋቸው ጥቃቅን የዕለት ተዕለት ልምዶች ምክንያት ነው። ለምሳሌ ጥሩ መዓዛ ያላቸው የንጽህና መጠበቂያዎችን መጠቀም፣ ከመጠን በላይ መታጠብ ወይም ጥብቅ ያሉና ሰው ሰራሽ ከሆኑ ክሮች የተሰሩ የውስጥ ሱሪዎችን መልበስ ሊሆኑ ይችላሉ። እነዚህ ልምዶች የሰውነታችንን የተፈጥሮ መከላከያ ስርዓት በዝምታ ያውኩታል። ጤና ይስጥልኝ፣ እንኳን ደህና መጣችሁ። ስሜ ኤፍሬም ይባላል። የማህፀንና የወሊድ ጤና ወይንም ሚድዋይፈሪ ባለሙያና የማማ ሄልስ ኤዱ መስራች ነኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም በዚህ ቻናል በየቀኑ ሰውነታችሁን በተሻለ ሁኔታ መንከባከብ እንድትችሉ የሚረዱ ቀላልና በሳይንስ የተደገፉ የሴቶች ጤና ትምህርቶችን አጋራችኋለሁ። በዛሬው ቪዲዮአችን ለእረፍቶ፣ ለራስ መተማመኖ እና ከኢንፌክሽን ለመጠበቅ እያንዳንዱ ሴት ሊተገብራቸው የሚገቡ 7 ወሳኝ የሴቶች የንጽህና አጠባበቅ ልምዶችን አብረን እንመለከታለን። ወደ ዋናው ነጥብ ከመግባታችን በፊት እያንዳንዱ ሴት ሊገነዘበው የሚገባ አንድ ወሳኝ እውነታ አለ። የማህፀን ውጫዊ ክፍል ወይንም ቫጃይና ራሱን በራሱ የሚያጸዳ አካል ነው። ይህ አካል የማህፀን ማይክሮባዮም በመባል የሚታወቁትን ጠቃሚ ባክቴሪያዎች ስስና ተፈጥሯዊ ሚዛን ጠብቆ ይኖራል። ይህ ተፈጥሯዊ ስርዓት ሰውነታችንን ከኢንፌክሽን፣ ከማሳከክና ካልተለመደ ሽታ ይከላከላል። ስለዚህ የሴቶች ንጽህና አጠባበቅ ዋና ዓላማ ማህፀንን አጠንክሮ ማጠብ ሳይሆን ይህንን ተፈጥሯዊ ሚዛን እንዳይዛባ መደገፍ ነው። ልምድ 1፣ ረጋ ያለ እጥበት ብቻ። የመጀመሪያው ልምድ ረጋ ያለ እጥበት እንጂ ከመጠን ያለፈ መታጠብን አለመደጋገም ነው። ብዙ ሴቶች አዘውትረው በታጠቡ ቁጥር ንጽህናቸው የሚጠበቅ ይመስላቸዋል። ነገር ግን በሕክምናው ረገድ ይህ ትክክል አይደለም። ከመጠን በላይ መታጠብ ወይም ጠንካራ ሳሙናዎችን መጠቀም መከላከያ የሆኑትን ጠቃሚ ባክቴሪያዎችን ሊያጠፋና ስስ የሆኑትን ሕዋሳት ሊያቆስል ይችላል። ትክክለኛው መንገድ ለብ ባለ ውሃና አስፈላጊ ሆኖ ሲገኝ ብቻ ምንም አይነት መዓዛ ወይም ሽታ የሌለው ማይልድ ፍራግራንስ ፍሪ ሳሙና በመጠቀም የውጨኛውን ክፍል ብቻ ማጠብ። ልምድ 2፣ ጥሩ መዓዛ ያላቸው ምርቶች ማስወገድ። ጥሩ መዓዛ ያላቸው ሳሙናዎች፣ ስፕሬዎችና የእርጥብ ስስ ወረቀቶች ወይንም ዋይፕስ ለአፍታ ቀለል የማሰኘት ስሜት ሊሰጡ ቢችሉም አብዛኛውን ጊዜ የተፈጥሮ የማህፀንን አካባቢ ሚዛን የሚያውኩ ኬሚካሎችን ይዘዋል። ይህ ደግሞ እንደ ባክቴሪያ ቫጂኖሲስ ወይም የፈንገስ ኢንፌክሽን ለመሳሰሉ የኢንፌክሽን አይነቶች የመጋለጥ ዕድልን ይጨምራል። ምክረ ሐሳብ፣ ሁል ጊዜም ለለስላሳ ቆዳ ተስማሚ የሆኑና ምንም አይነት መዓዛ ወይንም ሽታ የሌላቸውን ወይንም ደግሞ ፍራግራንስ ፍሪ ምርቶችን ይምረጡ። ልምድ 3፣ አየር የሚያስገቡ የውስጥ ሱሪዎችን መልበስ። ከጥጥ ወይንም ኮተን የተሰሩ የውስጥ ሱሪዎች አየር እንዲዘዋወር ስለሚያደርጉና የላብ ወይንም የእርጥበት መከማቸትን ስለሚቀንሱ በጣም ይመከራሉ። የእርጥበት መኖር ለባክቴሪያና ለፈንገስ መራባት ምቹ ሁኔታን ስለሚፈጥር ለቆዳ መቆጣት ወይም ለኢንፌክሽን ይዳርጋል። ሰው ሰራሽ ከሆኑ ክሮች የተሰሩ ጥብቅ ያሉ ወይንም ታይት ሲንቴቲክ የውስጥ ሱሪዎችን ለረጅም ሰዓታት ከመልበስ ይቆጠቡ። ልምድ 4፣ የወር አበባ ንጽህና አጠባበቅ። በወር አበባ ወቅት የንጽህና አጠባበቅ እጅግ በጣም አስፈላጊ ይሆናል። እንደ ፍሰቱ መጠን የወር አበባ ሞዴስ ከ3 እስከ 4 ሰዓት ውስጥ መለወጥ አለበት። ሞዴስን ሳይቀይሩ ለረጅም ሰዓታት ማቆየት ካልተለመደ ሽታ፣ ከቆዳ መቆጣትና ከባክቴሪያ መራባት ጋር በቀጥታ ይገናኛል። ዋናው መመሪያ ሁልጊዜ ንጹህ መሆን፣ በየጊዜው ሞዴስን መለወጥና የአካባቢውን ደረቅነት መጠበቅ ነው። ልምድ 5፣ ከፊት ወደ ኋላ ማበስ ወይንም ማጠብ። ሽንት ቤት ከተጠቀሙ በኋላ ሁል ጊዜም ከፊት ወደ ኋላ ወይንም ፍሮንት ቱ ባክ ማበስ ወይም ማጠብን ልምድ ያድርጉ። ይህ አሰራር በፊንጢጣ አካባቢ ያሉ ባክቴሪያዎች ወደ ሽንት ቧንቧ እንዳይሄዱ
በመከላከል ለሽንት ቧንቧ ኢንፌክሽን ወይንም UTI የመጋለጥ ዕድልን በእጅጉ ይቀንሳል። ልምድ 6 በእርጥብ ልብሶች ላይ አለመቆየት። ከከፍተኛ ላብ፣ ከአካል ብቃት እንቅስቃሴ ወይም ከዋና በኋላ የእርጥብ ልብሶችን በአስቸኳይ መለወጥ ያስፈልጋል። እርጥበት አዘል የሆኑ አካባቢዎች ባክቴሪያና ፈንገሶች በከፍተኛ ፍጥነት እንዲራቡ ምቹ ሁኔታን ይፈጥራሉ። የተሻለው ልምድ ከተቻለ ገላን መታጠብ፣ ካልሆነ ግን ወዲያውኑ ንጹህና ደረቅ የውስጥ ሱሪ መቀየር። ልምድ 7 ሰውነቶን ከውስጥ መደገፍ። የሴቶች የማህፀን ጤና ከውስጣዊ የሰውነት ጤና ጋር በቀጥታ የተሳሰረ ነው። በቂ ውሃ መጠጣት እንዲሁም ፍራፍሬዎችን፣ አትክልቶችንና በፕሮባዮቲክስ ወይንም ጠቃሚ ባክቴሪያዎች የበለጸጉ ምግቦችን መመገብ በሰውነታችን ውስጥ ያሉ ጠቃሚ ባክቴሪያዎችን ያጠናክራል። በቀላል አገላለጽ ወደ ውስጥ የምናስገባው ምግብና የምናደርገው እንክብካቤ የማህፀናችንን ጤና በቀጥታ ይነካዋል። የሚከተሉትን ምልክቶች ካስተዋሉ በአስቸኳይ ሕክምና እርዳታ ማግኘት አለቦት። ከፍተኛ ወይም ያልተለመደ ሽታ፣ ያልተለመደ የማህፀን ፈሳሽ፣ የማይለቅ ማሳከክ ወይም መቆጥቆጥ፣ በሚሸኑበት ወቅት የሚሰማ ህመም ወይም ተደጋጋሚ የሆነ የህመም ወይም የመጫጫን ስሜት። እነዚህ ምልክቶች የባለሙያ ክትትልና ሕክምና የሚያስፈልገው ኢንፌክሽን መኖሩን ሊያመላክቱ ይችላሉ። ለማጠቃለያ ያህል የሴቶች ንጽህና አጠባበቅ ማለት አካባቢውን አጠናክሮ ማጠብ ሳይሆን ተፈጥሯዊ ሚዛኑን መጠበቅ፣ መከላከልና ጤናማ የዕለት ተዕለት ልምዶችን ማዳበር ማለት ነው። እነዚህን 7 በሳይንስ የተደገፉ ልምዶች በመተግበር የማህፀን ጤናውን በከፍተኛ ሁኔታ ማሻሻልና ከተለመዱ ኢንፌክሽኖች ራስዎን መጠበቅ ይችላሉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ላይክ አድርጉት። እንዲሁም በቀጣይ በምን ርዕስ ዙሪያ እንድንወያይ እንደምትፈልጉ ከታች ኮሜንት ላይ አስቀምጡልኝ። ይህ መረጃ ይጠቅማቸዋል ለምትሏቸው ወዳጆቻችሁ ሼር ማድረጉን እንዳትረሱ። በተጨማሪም እስካሁን ካላደረጋችሁ ይበልጥ ቀላልና ጠቃሚ የሴቶች ጤና ትምህርቶችን ለማግኘት ማማ ሄልዝ ኤዱን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ።